አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስራ ብሻ ዩቲዩብ ቻናል ቤተሰቦች እኔ የምላችሁ ጋይስ የመዳም ቅመሞች አረብ ሀገር ላይ ያላችሁ እድሜያችሁ ያኔ ማለቴ አረብ ሀገር ስትመጡ የመጣችሁት ለሁለት አመት ወይም ደግሞ ለአራት አመት በቃ ይችን አመት ጨምር ይችን አመት እያላችሁ ሳታውቁት አመታትን ያስቆጠራችሁ ልጆች ግን የመዳም ቅመም ሆናችሁም ያገባችሁ ማሻአላ ያላገባችሁት ማለት ነው። እስከ መቼ ነው ግን ሲንግልነት? የምሬን ነው። ይችና መጨረሻት ይችን ሰርቻት ይችን አድርጊያት ምናምን ስትሉ እዚቹ አረብ ሀገር ላይ እድሜያችሁ እየሄደ ነው፣ እየሸመጠጠ ነው፣ እየሮጠ ነው። ሳታገቡ ማርጀታችሁ ነው ማለት እኔ ለእናንተ አስቤ ነው፣ ሌላ ነገር አይደለም። እና ለምን አታገቡም? አግቡ፣ የምር አግቡ። ግን ስታገቡ እኔን ጥሩኝ ማለት ሰርጋችሁ ላይ እኔን ጥሩኝ። ያው አደምቅላችኋለሁ፣ እቀባጥራለሁ፣ እለፈልፍላችኋለሁ ምናምን የምር ጥሩኝ። ቢያንስ አበባ ረጭላችኋለሁኝ። ከዛ በኋላ ማለቴ እናንተ ሰርግ ላይ እኔ ባሌን እፈልጋለሁ። የምር አግቡ የመዳም ቅመሞች። ምን አስባችሁ ነው? እስከ መቼ ነው ላጤነት? የምሬን ነው። የምትሰሩት ለማን ነው? ሰርታችሁ ካላገባችሁ ካልወለዳችሁ የራሳችሁን ቤተሰብ ካልመሰረታችሁ ምንድነው የእናንተ ልፋት? ምንድነው እዚህ ጋር 4 አመት 5 አመት ማስቆጠር ለእናንተ ትርጉሙ ምንድነው? የራሳችሁን ላይፍ የራሳችሁን ቤተሰብ ካልመሰረታችሁ የራሳችሁን የተሻለ ህይወት ካልኖራችሁበት ሁሌ አረብ ሀገር ላይ መዳም ቤት መኖር እኮ ምንም ትርጉም የለውም። ታውቃላችሁ። ስለዚህ አግቡ ጋይስ፣ አግቡ፣ የምር አግቡ። ደግሞ ስታገቡ ነው ኢማናችሁ ሙሉ የሚሆነው። ሙስሊሞችም ሆናችሁ ክርስቲያኖችም ደግሞ ያኔ ስታገቡ ነው ያኔ ሌላ ትውልድ የምትፈጥሩት። የምር አግቡ፣ ግን አግቡ፣ የምር አግቡ። ምን ችግር አለው? አታገቡ፣ ተዋግቡ። ዛሬ ግን ምን አስቤ ነው? የምሬን ነው። ግን ምን እንደዚህ እንዳስባለኝ ልንገራችሁ። እኔ እዚህ ሀገር ላይ ለምን እንደዛ እንደምላችሁ ታውቃላችሁ? እኔ ወደ አረብ ሀገር ላይ ስመጣ በቃ 2 አመት ብዬ ነው የመጣሁት። 2 አመት ሰርቼ ወደ ሀገሬ ሄጄ ከዛ ታውቃላችሁ አብዛኞቻችን የመጣነው ትምህርታችንን አቋርጠን ምናምን ገና በልጅነታችን ነውና 2 አመት ብቻ ሰርቼ ወደ ሀገሬ ትምህርቴን ለመማር ነበር የማስበውና የምሬ ነው። መጀመሪያ ላይ ደግሞ ሁላችንም ወደ አረብ ሀገር የመምጣት ድሪም ያለን አይመስለኝም ነበር። እኔ እንጃ እኔ ያለኝ አይመስለኝም። አረብ ሀገር ሲባል ራሱ የሆነ አይነት ነገር ነበር የሚሰማኝና እዚህ ሀገር መጥቼ 2 አመት አልኩኝ ማለት ነው። ከዛ 2 አመት ስጨርስ በቃ 1 አመት ልጨምር አልኩኝ ማለት ነው። 1 አመት ጨመርኩኝ። ከዛ ደግሞ ሌላ 1 አመት ጨመርኩኝ፣ 4 አመት ማለት ነው። ከዛ ደግሞ ሌላ አመት ጨመርኩኝ እና አሁን ላይ አመታቶች ተቆጥረው እኔ የመጣሁበትን አመት ራሱ መቁጠር ትቻለሁ። ላይክ አሁን ለምሳሌ አመቱ ያልቃላ ልክ እንደ ፍሪሽ ነው መሆን የምፈልገውና ገና 1 አመት ነው እንደመጣሁ አድርጌ ምናምን ነው የማስበውና የምሬን ነው። ግን እስከ መቼ ነው አረብ ሀገር? ግን አሁን ላይ ደግሞ ማለት ነው አረብ ሀገር ላይ መኖራችን ብቻ ሳይሆን ሀገራችንን ስናስባት በጣም ብዙ አይነት ችግር ነው የምንሰማው። ጦርነቱ አለ፣ የኑሮ ውድነቱ አለ። በቃ ወደ ሀገር እንግባ ስንባል ራሱ ኢትዮጵያ ያለ ሰው እንደሚለን እንዴ ረዘ ይሻላችኋል እዛው ስሩ ምናምን እንደዚህ መታችሁ ምናምን ወላሂ ማለት ነው አንድ ሰው ኑ የሚል የለም። የሚነግራችሁ ስለ ኢትዮጵያ ኑሮ ውድነት ስለ ሀገር ችግር ምናምን ያንን ስናስብ ደግሞ እንዴ ምን አድርጌ ነው ወደ ሀገር የምገባው? ይህን ሳላደርገው ቤት ሳልሰራ መቀመጫዬን ሳላደርግ ያኔ ስላችሁ ያኔ መቀመጫ ቤታችንን ሳናስተካክል የቤት ዕቃዬን ሳላሟላ የሆነ ቢዝነስ የምሰራበት ብር ሳልይዝ እያልን ለዚህ ጠፊ ለሆነች ዓለም አመታትን እናስቆጥራለን ለፍተን ስንት ነገር እና ማለት ነው ለፍተን ዋጋ ከፍለን አመታት ልጅነታችንን ወጣትነታችንን ሰውተን አረብ ሀገር ላይ ቆይተን ወደ ሀገር ስንገባ ወይም ደግሞ ሀገር ላይ ሳንገባ ለዛ ለፍተን ሳንኖርበት ያንን ህይወት ልንሞት እንችላለን። ምክንያቱም ሞት መቼ እንዳለ ሁሌ ከኛ ጋር ያለ ነገር ነውና መቼ ወደ አሄራ እንደምንሄድ መቼ ወደዛኛው ቤት እንደምንሸጋገር አናውቅምና ባለን ነገር ላይ አሁን ላይ እየተሰማኛለሁ ባለን ነገር አሁን ላይ በየሰራን ነው ዛሬ ደስተኛ ሆነን መኖር እንዳለብን የምሬን ነው የማስበው። ያንን ነው አሁን የገባኝ። በፊት ላይ ግን ይሄን አድርጌ ይሄን ሰርቼ ይሄን አድርጌ እንዴ ይሄን ብርማ አላጥፋም። ለራሳችን እኮ ወላሂ ነው የምላችሁ እዛ ጋር የምናደርገውን ነገር ለራሳችን አናደርግም። ይሄን አድርጌበት ይችን እንደዛ አድርጊያት ይችን እንደዛ አድርጊያት ለራሳችን አንድ ሂጃብ ለመግዛት ራሱ እንትን እንላለንና ህይወት አንዳንዴ የራሷ የሆነ መንገድ አላት። ማለት የተሻለ ነገር ለማግኘት ስንል ዋጋ እንከፍላለና ግን ደግሞ
ትዳር በረከት ነው ወይም ደግሞ የኢማናችን ሙሉ ነው። ትዳር ውስጥ ላይ የሆነ የራሳችሁን ርዝቅ ትዳር ውስጥ የኛ ውድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? ትዳር ውስጥ ርዝቃችሁን ፈልጉ ብለዋል አይደለም? እና ደግሞ በክርስቲያኖች ራሱ ትዳር የራሱ የሆነ በረከት አለው ብለን ነው የምናምነው አይደል? ሁላችንም። እና የምር ትዳርን ለምንድን ነው የምንፈራው? የምር እኔ ግን ሳላገባ እንደዚህ ስመክር አልገርምም። በጣም እንዳለኝ ማለት ነው። የምሬ ነው። የኔ ባል ግን የት ነህ? ታው ግን ይሄ ጭንቅላት እንዳያመልጥ እና ወላሂ ምን ልላችሁ ፈልጌ ነው፣ ህይወታችንን መኖር ካለብን አሁን ላይ እንኖር። ቤተሰቦቻችንን መጠየቅ ካለብን አሁን እንጠይቃቸው። ዛሬን እንጂ ነገን አናቅም። የነገ ዋስትና ማንም ሰው የለውም። እኔ ልንገራችሁ፣ አመትን እንዴት ጊዜን እየቆጠርክ ያለሁት አሁን ላይ ባለበት ነገር ሳይሆን ትናንትና ላይ በጣም የምወዳት የምናፍቃት ግን ነይ እያለችኝ ሳልሄድ ቀርቼ ወደ ሀይራ ሄደች እና አስቡት። ተነፋፍቃችሁ የቤተሰብ ፍቅር አለ፣ ናፍቆት አለ። እናታችሁ ማየት ትፈልጋላችሁ፣ ቤተሰቦቻችሁ ጋር የሆነ ላይፍ ማሳለፍ ትፈልጋላችሁ። ያንን ሳናሳልፍ ነገ ዛሬ ስንል ወይ እኛ ልንሆን እንችላለን ለሟቾች፣ ወይ ደግሞ ከቤተሰቦቻችን አንዳቸው ወደ ሀይራ ቢሄዱ ጸጸት ብቻ ነው የምናተርፈው። በነገራችን ላይ ልንገራችሁ፣ የዛን ሰዓት ላይ ያዙ ይልቀቁ ብንል ብናለቅስ ምንም ነገር የምንለውጠው ነገር የለም። ምክንያቱም ቀድር አላህ፣ ሁሉም ነገር ካላህ ነው። ሞትም የሆነ ከሁሉም ነገር ተጽፎ የተቀመጠ ነገር ነው። መቀየር መለወጥም አንችልም። ግን ማድረግ ያለብንን ነገር በጊዜያችን እናደርግ ነው የምላችሁ። ስላችሁ ጊዜው እንደዚህ እየሮጠ እኛ አብረን እየሮጥን ነው። የምሬን ነው። እኔ አሁን ለምሳሌ ጊዜ በሮጠ ቁጥር ሁሉ እኔ አመታትን እየጨመርኩ ነው አይደለ? በህይወቴ ላይ በእድሜ ላይ ለምሳሌ 20 ሁኚ ከሆነ 21፣ 30 ሁኚ ከሆነ 31፣ 32፣ 33፣ 34፣ 35 ሴት ልጅ ስትሆኑ ደግሞ የእድሜ ገደብ አለው ይባላል። እና ለምን አናገባም? እናግባ ዛሬ እንድናገር እናግባ፣ የምር እናግባ። እና ህይወታችሁን የምር ቀልድ ነውና ህይወታችሁን ማድረግ የምትፈልጉትን መኖር የምትፈልጉትን ላይፍ አሁን ላይ ኖሩት። ወላሂ በቃ የሆነ ማድረግ መሞከር የምትፈልጉትን ነገር ሞክሩት። ከተሳካ ይሳካል፣ ከተሳካ ደግሞ አልተሳካም ነው። እና ሳትሞክሩት ደግሞ የዛን የህይወታችሁን ወይም የምትፈልጉትን ነገር እንትን አታውቁትምና ጥቅሙንም ወይም ጉዳቱን አታውቁትምና አንዳንዴ ራሳችንን እናዳምጥላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዘባረኩባችሁ ማፎ በሉኝ። እወዳችኋለሁ። ስታገቡ ግን ሰርጋችሁ ላይ ጥሩኝ። የምሬ ነው፣ ጥሩኝ። ምክንያቱም እናንተ ሰርግ ላይ እኔ ባሌን እፈልጋለሁ። እወዳችኋለሁ። ደህና ደሩልኝ።